አንድ ቀን ጠዋት ከእንቅልፍ ስትነቃ በሕይወቱ ውስጥ የሚኖር የሰው ስጋና አእምሮ የሚራብ አስፈሪ ጥቁር አውሬ እንዳለ ብታውቅ ምን ታደርጋለህ? ዛሬ የምናየው ፊልም ስለ ተራ የሱፐር ሂሮ ታሪክ አይደለም። አንድ ምስኪን ጋዜጠኛ ከሌላ ፕላኔት ከመጣ ጨካኝ ፍጡር ጋር አካላቱን ተጋርቶ ከተማዋን ከሚበሉ አጋንንቶች ጋር ሲዋጋ የሚያሳይ እጅግ ያበደና አክሽን የተሞላው የቬነም ታሪክ አሁን እንጀምራለን። ታሪካችን የሚጀምረው በኢንግላንድ ከተማ ውስጥ ኤዲ እና ማርክ የተባሉ ሁለት ጓደኛማቾች እያሳየን ነው። ኤዲ እውነቱን ለመናገር የሚሮጥ ጋዜጠኛ ሲሆን ማርክ ደግሞ መርማሪ ፖሊስ ነው። በድንገት በኤዲ አካላት ውስጥ የተገኘው ጥቁር እንስሳ ቬነም ይባላል። አሁን ላይ ኤዲ እና ቬነም ጓደኛማቾች ናቸው። ቬነም ኤዲን ከነኩበት ወደ ኋላ አይልም። እነዚህ ፍጡራን ብቻቸውን መኖር አይችሉም። በሕይወት ለመቆየት የግድ የአንድ ሰው ነፍስና አካል መውረርና ስጋውን መቆጣጠር አለባቸው። አሁን ታሪካችን ወደ ሳን ፍራንሲስኮ ይወስደናል። እዚህ ከተማ ውስጥ ኤዲ የተባለው እውነትን ብቻ ለመናገር የሚጥር ጀግና ጋዜጠኛ አለ። ኤዲ ሕይወቱ ሙሉ በሙሉ የተስተካከለ ነበር። እጅግ የምትወደድ አንድ ዋይንግ የምትባል የሕግ ባለሙያ ፍቅረኛ ነበረችው። ነገር ግን የኤዲ ሕይወት በአንድ ቀን ውስጥ ወደ ገደል ይሄዳል። በጥቂት ሳምንታት ውስጥ ኤዲ ሁሉንም ነገር ያጣል። ስራ የለውም፣ ፍቅረኛ የለውም፣ የሚባለውም አጥቶ በጭንቀትና በብቸኝነት መኖር ይጀምራል። ኤዲ ፍቅረኛና ስራ የተባሉትን ነገሮች ረስቷቸዋል። ለቤት ኪራይ ራሱ የሚከፍለው አልነበረውም። ቬነም ኤዲን ይዞ ወደ አንደኛው ፎቅ ጫፍ ላይ ይወጣል። ኤዲ አሁንም በፍርሃት እየተንቀጠቀጠ አንተ ምንድነህ? ከኔ ምንድነው የምትፈልገው? በዚህ መሃል ግን በላይፍ ፋውንዴሽን ዋና መስሪያ ቤት ውስጥ ነገሮች ይበልጥ እየተበላሹ ይሄዳሉ። የድርጅቱ መሪ ካርተር ኤዲ በውስጡ የያዘውን ቬነም ለማግኘት እያበደ ሳለ በማሌዥያ በረሃ ላይ አምልጦ የነበረው ሌላው እና እጅግ በጣም ጨካኝ ሲምባቶይ መሪ ራትዌይ ወደ ላብራቶሪው ይደርሳል። ራዩት በቀጥታ የካርተርን አካል ይወራል። ካርተር አሁን ከራዩት ጋር አንድ በመሆን መሬት ላይ ያሉትን ሰብአዊ ፍጡራን በሙሉ ለሲምባቶች ምግብ ለማድረግና መላውን የሰው ዘር ለማጥፋት የሚያስችለውን ታላቅ የጠፈር እቅድ ማውጣት ይጀምራሉ። ኤዲና ቬነም አንድ ላይ በመሆን ታላቅ ኃይል ቢያገኛቸውም የኤዲ የቀድሞ ፍቅረኛ አንዌንግ ኤዲን ስትመለከተው ሰውነቱ በከፍተኛ ሁኔታ እየዛለና ፍጡሩ በሰውነቱ ውስጥ እያዳከመው እንደሆነ ታስተውላለች። ኤዲ በፍጥነት ወደ ሆስፒታል በመውሰድ በኤምአርአይ ማሽን ውስጥ እንዲመረመር ታደርጋለች። እዚህ ጋር ነው የቬነም ትልቅ ሚስጥሩ የሚወጣው። ሲምባይቶች እጅግ ኃይለኛ የሆነ የከፍተኛ የድምፅ ሞገድ እና እሳት መቋቋም ፍጹም አይችሉም። የማሽኑ ከባድ የድምፅ ጩኸት ሲጀመር ቬነም በከፍተኛ ስቃይ እየጮኸ ከኤዲ አካል ተገንጥሎ ይወጣል። ኤዲን ለማዳን ስትል ቬነምን እዛው ክፍል ውስጥ ዘግታበት ኤዲን ይዛው ትሸሻለች። እዚህ ክፍል ውስጥ ኤዲ ፊት ለፊት የተገለጠው የድርጅቱ መሪ ካርተር አሁን ተራሱ አልነበረም። በውስጡ ያለው እጅግ ጨካኙና ግዙፍ ሲምባቶይ ራዩት ራሱን በከፊል ይገልጣል። ራዩት ከቬነም ይልቅ እጅግ ግዙፍ ነው። በእጆቹ ላይ ስለታማ የብረት ካራዎችና መዶሻዎች መስራት የሚችል አውሬ ነው። ካርተር ቬነምን በቁጣ እየተመለከተው ቬነም የት ነው ያለው እያለ ይጠይቀዋል። ነገር ግን ኤዲ እንደሌለ ሲነግረው ወታደሮቹ ኤዲን ወደ ጫካ ወስዳችሁ ጭንቅላቱን በጥይት እንዲመቱት ያዛል። በዚህ ቅጽበት በሆስፒታል ክፍል ውስጥ የቀረው ቬነም በጭስ ማውጫ ውስጥ ሾልኮ በመውጣት በአቅራቢያው የነበረችውን የአናን አካል ለጊዜው ይወራል። ወታደሮቹ ኤዲን በጫካው ውስጥ ሊገድሉት ቃታውን ሲስቡ ድንገት አና በቬነም አካል ሆና ከጫካው በውስጥ በግርማ ሞገስ ትወጣለች። ወታደሮቹ በሰኮንዶች ውስጥ ባዶ እጃቸውን ከሰባበሮቻቸው በኋላ ወደ ኤዲ ተጠግታ በከባድ የሳም ድምፅ ቬነምን በድጋሚ ወደ ኤዲ አካል ታስተላልፈዋለች። አሁን ኤዲና ቬነም በድጋሚ አንድ ሆነዋል። ቬነም ለኤዲ በጭንቅላቱ ውስጥ እንዲህ ይለዋል፣ ካርተርና ራዮት ታላቁን የጠፈር መንኮራኩር አስነስተው ወደ እኛ ፕላኔት ለመጓዝ እያዘጋጁ ነው። የኔ መሰሎች ፍጡራን አምጥተው መሬት ሊወሩት ነው።
ኤዲና ቬነም የሮኬት ማስወንጨፊያ ጣቢያ ላይ ሲደርሱ ነገር ግን መንገዳቸውን ለመዝጋት ከፊታቸው የቆመውን ካርተር ወይም ይበልጥ በትክክል እጅግ አስፈሪውና ግዙፍ ሲምባትዌ ራዊት ነበር። ራዊት ቬነምን ሲመለከተው ከሃዲ እያለ በኃይለኛ ድምፅ ይጮሃል። እዚህ ጋር በሁለቱ ፍጡራን መሃል ላይ የሚታይ እጅግ ያበደና ደም አፋሳሽ ፊልም ይጀመራል። ራዊት እጆቹ ወደ ትልቅ የብረት መዶሻና ስለታማ ካራዎች እየቀየረ ቬነምን ወደ መሬት ይፈጠፍጠዋል። አካሉን እየቀደደ የኤዲን ቆዳ ለብቻው ሊያወጣ ይሞክራል። ቬነም በበኩሉ ጥፍሮቹን እያወጣ የራዊትን ፊት ለመቅደድ ቢሞክርም በኃይል ደረጃ ራዊት እጅግ ይበልጥ ነበር። በዚህ እጅግ አስቸጋሪ ፊልም ላይ የኤዲ ፍቅረኛ አን ዌንግ በቁጥጥር ክፍል ውስጥ ሆና የሮኬቱን ከፍተኛ የድምፅ ማጉያ ሳይሬን በኃይል ትከፍተዋለች። የማሽኑ አስፈሪ ጩኸት ጣቢያውን ሲያንቀጠቅጠው ሁለቱም ሲምባቲዎች ድምፆቹን መቆጣጠር አቅቷቸው በከፍተኛ ስቃይ እየጮሁ ከሰዎቹ አካል ከኤዲ እና ከካርተር ተገንጥለው መሬት ላይ ይወድቃሉ። ለማዳን ሲል የራሱን አካል እንደ ጋሻ በመዘርጋት ፍንዳታውን ኤዲን እንዳይነካው ያደርገዋል። ወንበዴውን ወደ ላይ አንስቶ እኛ ቬነም ነን እያለ ረጅም ምላሱን አውጥቶ የሰውየውን ጭንቅላት እንደ ከረሜላ በድንገት በተፈጠረው የቸርች ደውል የተነሳ ሁለቱም ከኤዲና ከካርተር ተገንጥለው ይወጣሉ። ኤዲ በፍጥነት በመነሳት ወደ ካርተር እንዳይገባ በማሰብ በእጁ ጠቅልሎ እንደ ከረሜላ ይጎርሰዋል። ታሪካችን ሲያበቃ ቬነም እና ኤዲ በባህር ዳርቻው ላይ ተቀምጠው ስለ ወደፊት ህይወታቸው ሲያወሩ እያሳየን ነው።